2018 የመስቀል ደመራ በዓል እንኳን በሰላም አደረሳችሁ። የክርስቶስ በዓል ቡና ፈጨሽ? አያምርም? ግን ጮክ ብለሽ አውሪ፣ ድምፅሽ በደንብ እንዲገባ እንዳይዘኝ ከኋላ በደንብ ጮክ ብለሽ አውሪ። በጣም ያምራል። የግን ዘንድሮ ብዙ ሰው የለም። ገና አልወጣማ ሰው። ሰዓቱም ገና ነው። ሰዓቱ ገና ስለሆነ አሁን እየመጣ ነው፣ እየገቡ ነው። ከሌላ ቤተክርስቲያን ከተለያየ ቤተክርስቲያን የሚመጡ ድምቀቱ ግን እዚህ ጋር ሲያምር፣ ባህር ዳር ደግሞ የበለጠ ያምራል። ወደ ባህር ዳር ደግሞ የበለጠ ነው የሚያምር። ይጽፋሉ። አሁን ባህር ዳር ላይ ይከበራል። አሁን እንትና እዛ ጎንደር ነው እንጂ ጎንደር እኮ በጣም የሚከበረው እኛ ጋር እኛ ገጠር ወይ ሌሊት ነው ብዙ እንትን ስለሆነ ሌሊት ነው የምናበራ የሚያከብሩት። ሌሊት ላይ ማታ አይበራም። ማታ ማዳመራ ነው በየቤቱ ላ የኛ ሀገር ሌሊት ነው የሚበራ። ሌሊት ከ6 ሰዓት በኋላ ዶሮ ከጮኸ በኋላ ይባላል። ያኔ ነው እዛም እያሉ ይወጣል። ርችት ይተኮሳል። አይ ርችት የለም፣ ገጠር አይደለም። ግን አንዱ ትልቅ ሰው ከዛ መሀል ትልቅ የሆነ ሰው ድምፁን ያሰማል። ከዛም በኋላ ሁሉም ይነሳል። ከዛ ከቤት ውስጥ ነው ተለኩሶ የሚወጣ እንትን ነው። መስቀል እኮ ግን ደስ ይላል። ግን እንደው እንትን ሆኖ በኃይለኛው የሚከበረው በውራጌ ነው። በውራጌ ነው በበለጠ የሚከበረው እንደ በዓል ሆኖ እነሱ መስቀልን በደንብ ነው የሚያከብሩ። የኛ በጥምቀት የነሱ በመስቀል ሙስሊሞች ደግሞ አረፋ። የኛ እኮ ለጥምቀት እንዲህ ነው የሚወጣ ህዝብ። ዘንድሮ ግን ቀነስ ያለ ነው ህዝቡ። ገና አልመጡም። ሀገራችን ሰላም ቢያደርገውማ ምን አለበት? ገና ነው፣ ሰው አልወጣም። ሀገራችን ሰላም ቢያደርግልን ምን አለበት? ጌታው የእናንተን ከዚህ ውስጥ የአንድ ሰው ሰምቶ እንደው ምን አለ ቢያበርድልን። ጫማማ እንደሚለብሱ ደስ ሲል እንዴ! ዛሬ ገና ነው ያየሁት። ይሄማ በትዕዛዝ መሆን አለበት። አዎ ሲያምር። እኔ እንደዚህ ለቤተ ክርስቲያን ማረግ የሆነ ነገር ማረግ በጣም እንፈልጋለን። ግን እግዚአብሔር ደግሞ እንግዲህ የልቤን አይቶ ይስጠኝ። እግዚአብሔር አንድ ቀን ሁሉን ያስተካክለዋል። እንጃ ይቀር። ግን ደስ ይላል በጣም። ጫማቸው ናቸው ሻሻቸው ራሱ አንድ አይነት ነው። አይ እሱ እንኳን አንድ ነው የሚሆነው ይመስለኛል። በፊትም ግን ጫማቸው ዛሬ ነው ያየሁት። ሻሻቸው ራሱ አንዱ ትንሽ ሽሮ መልክ ምናምን አለ አይደለ? አንድ አይነት አለ። በትዕዛዝ ነው ሁሉ ነገር። የእንትኑ ይሆናል ግን የማህበር እኮ የማህበር የራሱ የቤተክርስቲያን ይሄ አሁን ጫማ የሚቀመጥ ይመስለኛል። ወይ ራሳቸው በልካቸው እንዴት ይገኛል? እንዴ? እቺ ማናት? ያው ታዘው ነው አዘው ነው። እቺ እንዴ ማናት እንዴ?
ባለስልጣን ነው የምመስል። አይደለችም። አኪል ባለስልጣናት ግን እንትን አይደለችም። ምን ነው ፊቷን ከሰከሰችው? ተገዳ ነው እንደ መጣች። ወይ ሰው ባዶ ነው። ሰው የለም። አዎ እኮ አሁን ሰዓት እየፈራኩ ወይ እነሱም ገድበውም ሊሆን ይችላል አላስገባ ብለው አይደለ? ላ አዎ ሊሆን ይችላል መዘመራኖቹ እንጂ ግን የኛ ምንም ቢላቸው አይፋው ያው ገድበውባቸው ይሆናል። እዚህ ጋር ግን ያቺ እርኩስ ነበር የምትቀመጠው፣ ዛሬ የለች። አረ እየቀዳሽ ነው። ሌላ ውስጥ አትግቢ ተይው። በዓል ስለሆነ ልትሆን የኛ ድምፅ አይሄድም እንዴ? ይሄዳል። አይሄድም፣ ዘግቼዋለሁ። አሁን ልክፈት። ቄሶቹ ላይ ግን ደስታ አይታይም። የእነሱ ደስታ ነበር እኮ ሰው ላይ የሚገባው። ኧረ በለው ዛሬ ሁሉም የተኮሳተረ ነው።